ፍርቅሶ ደወለ ፍርቅሶ ጫንሳ እንግዲህ ፍርቅሶ እንዴት ደወልክ? ፍርቅሶ እኮ ነው ድሮ እኮ እንግዲህ እዛ ያለው ብር አንድ ቀን ተቸግሬ ሐኪም ቤት ልሄድ 70 ብር ጠይቄ አሁን ስልኩን ክፍት ታወራኛለህ እንዴ? ላውራው ፍርቅሶ ቆይ ልደውልልኝ የሆነ ነገር አስታውስ እየተናደድኩ ነው እንግዲህ እንትን ነው በቃ ሰው መሰለሽ ምን አረገ አለው ብሎ እኮ ነው እኔ ጋር የምደውለው ድሮ ያልፈለገ ተቸግሬ እንዴ ራሱ አይደል እንዴ ደወለል ምን የሆነ ነገር ፈልጎ ነው ብር እንድልክላቸው ለልጆቼ ስለምልክ አይቶ እንዴ ኧረ ተው እንደዚህ አታንሺው ከደወለ አታንሺው እሺ ቤት ኪራዩ እንዴ አመሰግናለሁ ጥሩ ሰዓት ነው ደግሞ ያመጣህልኝ ጥሬ ስጋ ልገዛ ነበር ጥሬ ስጋ አዎ እየወጣሁ ሰጠኸኝ አዎ እንዴ ምንድነው እንዴ አይ ስሜታው እኮ እንዴ ቤት ኪራይ መሰለኝ የሰጠኸኝ እኔ ከሶስት ሰው ነው ተበድሬ አጋጭቼ ያመጣው አዋ ግዴታክ ነው የቤት ኪራይ መክፈል አዎ ልትበሉበት ነው አሁን አዋ እንግታርገን አዎ አይ በቃ ብሉበት እሺ አመሰግናለሁ ብሉበት እሺ እንበላለን አዎ ብሉበት እሺ ሰላም እንዴ ምንድነው ይሄ ልጅ ቤት ኪራይ እየፈለገ ነበር እሺ ከዛ አመጄ መጣሁ ቤት ኪራይ አለ እንደ ሌላ እዚህ ግቢ ውስጥ እንትን ነው ምንና አሰብኩ መሰለሽ እሺ ላጤ ነው ልጁ እኔ እንግዲህ እንደምታውቂኝ ከሳምንት አይደል ሽንት ቤት የምጠቀመው አዎ ለምን ሽንት ቤቱን አይከራይም አይሻልም አንድ ቀን ብቻ ነው የምለቅልህ ሽንት ቤት ልታከራይ ነው አንተ ብሶብሃል ዘንድሮ ምን ሆነክ ነው ስራ የለኝም ለዛ እኮ እንዴት ነው ሰው ሽንት ቤት ተከራይቶ የሚኖረው በቃ ሂድ ውጣ ምን አስበህ ነው አንተ ውጣ እንግዲህ ምን ብትሸቅልስ